እኔ የእንጀራ እናት ላይ አድርጌ ተመልሳ ልጅ የእናት እንጀራ ላይ ልታድግ አትችልም። ምነው ስለማርያም ብዬም መንገድ ላይ ለምኜም ልጅ አሳድጋለሁ። ከሻሸመኔ ድረስ የመጣሽው? ከሻሸመኔ ነው የመጣሁት። ተሳፍረሽ አሁን ጧት ነው የመጣሽ? ምንድነው እስኪ የሆንሽውን ንገሪን እስኪ። የሆንኩትኝ በአባቷ ተተኝ ሄደው የ6 ወር ላይ ነው። እሱ ሳሪስ እዚህ ነበር የምንኖረው ማለት ነው። ከዛ ቤተሰብ ጋር ሄድኩኝ ያሳደገችኝ ጋር ማለት ነው። ከዛ ያሳደገችኝ ጋር ሲሄድ እሷ ጋር ብዙ እንትን የለኝም። የቀን ስራ አረቄ እየሰራሁ ምናምን ነበር እንትን ያልኳት ያቆየኋትኝ ማለት ነው። አሁን ግን ከበደኝ። አንተ ያልቻልኩም እንደማራጭ ሆነ ብዬ ነው አንተ ያማከርኩና የቻልከውን እንትን እንድትለኝ እንድታግዘኝ ይፋ እንድታወጣልኝ ብዬ ነው። ማንም የለኝም። አባቴም እንትን ዞር ብሎ አያየኝም። እሱም እንትን አለው ሌላ ሚስት አግብቷል። እናቴንም አላውቃትም ከልጅነቴ። ስንት አመትሽ ነው? እኔ አሁን ቢያንስ 23 አደርጋለሁ። የልጁ አባት አሁን የት ነው ያለው? የልጁ አባት ሀገር ቤት ነው ያለው። አይደውልም? ምንም አይልም? የአንድ አመቷ የ6 ወር ልጥሏት ይደያለ የአንድ አመቷ ላይ መጥቶ ያለሁበትን አካባቢ ምናምን አይቶ ሄደ። ሻሸመኔ ቤተሰብ ጋር ማለት ነው። እዛ እኔ መሰለኝ እንትን በቃ ኤልይ ምን ሆነሽ ነው? ላውጣልሽ ጃኬትን ላውጣልሽ ምን ሆነሽ ነው? መጀመሪያ ምን አለኝ አግዝሻለሁ ሁሉም ነገር አለኝ። የቤተሰቦቼ እንዳሳዩ ቦታውን ማለት ነው። ከዛ በኋላ እኔ ደግሞ እሺ ብዬ የአንድ አመቷን መጥቶ አከበረላት ምናምን ሄደ። አሁን ወደ ሀገር ቤት ማለት ነው። አሁን 3 አመት ሊሞላት 4 ወር ነው የቀራት። 2 አመት ከምናምን ማለት ነው አሁን። ከዛ እንደዛ ሲለኝ ይሻልኩትኝ ማለቴ መጀመሪያ እንዳመንኩት አመንኩትኝ። አሁን ከዛ ምን አለ ተመልሶ እኔ እኮ የመጣሁትኝ ልጅ ያለችበትን አይቼ ብር እያስከምጨቀጭቀኝ ማሳድግበትን ራሴ አውቃለሁኝ። አሁን ያገባሁት ሚስት በዛ ላይ ደግሞ ለልጅ ትሆናለች ችግር የለውም አለኝ። አሁን ላይ አግብቶ እየኖረ ነው። እኔ ግን እዚህ ጋር አንደኛ ቢሰበረኝ ቼክ አያደርጉኝም። ከነጭራሽ እንትን አያስቡኝም። ምን ሆነሽ ነው ምንድነው የጎደለሽ አይሉኝም። በዛ ላይ ያለ ፍቃደኝነት ስላገባሁኝ እንትን የላችሁም፣ ስሜት የላችሁም ለኔ። አሁን ከበደኝ በቃ አይምሮዬ ሁላ ደከመ። ምን እንደማደርግ ግራ ገባኝ። ሻሸመኔ ነው የምትኖሪው? ሻሸመኔ አክስቴ ጋር ነበር ነው። ለዚህ ስመጣ ራሱ አንዴ እግርሽ ከወጣ የምትመለሽበት እንትን የለም ማለች። ልብሱ ለብሽ ነው የመጣሁትኛ። ግራ ገባኝ። አሁን እዚህ አዲስ አበባ ታዲያ ማን አለሽ? አዲስ አበባ ማንም የለኝም። እዚህ ያው እንደነገርኩህ አንተን ለማከር ፈልጌ ነው ብዬ ነው የመጣሁት። በአንድ ቀን ትላንትና ነው ያልከኝ፣ ዛሬ መጣሁ። እኔ ደግሞ መመለስም አትችይም። አሁን መመለስ አልችልም። ምክንያቱም መጀመሪያንም በጣም ለምኛት ነው የሄድኩትኝ። አንዳንድ ቀን ስትናደድ ሁላ ለምነሽ እንዳልመጣሽ የምትለው ቃል እንኳን ራሱ አለ። ይሄን ቪዲዮ የምትመለከቱ ወንድም እህቶች እባካችሁ ይሄን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ለኢትዮጵያ ሕዝብ አድርሱልን። እንግዲህ እባካችሁ የሻሸመኔ ልጆች ይሄን ቪዲዮ ካያችሁ አትለፉት። እሺ ከዚህ ከማስቀምጥላችሁ አካውንት ከታች በማስቀምጠው አካውንት አስገቡላት በምትችሉት አቅም። አይዞሽ አሁን ምንም እዚህ ጋር እንትን ስለሌለሽ ከእስራኤል አትጠገብ ትባላለች። እቺን 5000 ብር ልካልሻለች። አመሰግናለሁ። እና ሌሎቹም ደግሞ በዚህ በሚቀመጠው አካውንት የሚችሉትን ያክል ሰፖርት ያደርጋሉ። አይዞሽ በርታ በይ፣ ጠንከር በይ፣ አትሸነፊ። የልጅሽ አምላክ ካንቺ ጋር አለሽ። አይ ማለት እኔ ያሳልፍኩትን ህይወት አሁን ይከበደኝ ልጅ ነው ታውቃለህ። ትምህርት እስካለም ሁላ አላውቅም እኔ እና ለልጅ ቢያስ እኔ ያሳልፍኩትን ህይወት ልጅ እንዳታሳልፍ ነው ስጋቴ። እና እባካችሁ ገብሬ ነው ሰው ሲቸግረው ሰው ነው የሚጠይቀው ከፈጣሪ በታችና እባካችሁ አይዞሽ እሺ። ገብሬ ነው ፈጣሪን እያማረርኩ አይደለም፣ ጤነኛ ነኝ ግን ከነድሮ አይደለም። በጣም ደከምኩኝ። እሱም በደከማ ጎኔ ገብቶ ነው ገና 6 ወር እያለሽ ጥላት ሄደ። በዛ ላይ አሁን እሱ ልጁን ሚስቱን አግብቶ እየኖረ ነው።
እሷው የሚፈልገው እኔ ራሴ ላይ የማይሆን ነገር አድርጌ ራሴ እሺ ልጅን እንድወስድ የሚፈልገው እኔ ደግሞ እኔ ያላላረገው መቼም ያን አላረግም። ምክንያቱም ተንፏቅቄ የሚራስ ልጅን አሳድጋለሁ። ምክንያቱም አምናለሁ ፈጣሪ ካንቺ ወንበር አላጣም ብዬ ስለማምን ነው ይሄን የምቀርብ ያለሁት እስከዚህ የደረስኩት። አይዞሽ እግዚአብሔር አለሽ። አይዞሽ አይዞሽ። እባክህ ይህን ቪዲዮ የምትመለከት ከሆነ የልጁ አባት እባክህ የማይሆን ነገር ቢያንስ ምንም እንትን ማለት ያልቦራ የሚጎዳ ነገር አታድርግ ፕሊዝ። እና አይዞሽ አታልቅሽ እሺ። አይዞሽ እግዚአብሔር ሁሉ ነገር ያስተካክላል። እኔ እኮ ማላረኩት ነበር በደከማ ጎኔ ነው የገባብኝ። እኔ ቤተሰብ እጦት ስላለኝ ነው የቤተሰብ እጦት ላይ ነው ያገኘሁት። ያውቃለሁ ግን አላውቅም ብቻ ይሄን ያክል ይደርሳል ብዬ ደግሞ አላሰብኩም። ሰው ማመኔን እስከዚህ ያደረሰኝ ቤተሰቦቼ ደግሞ አይደለም አሁን ህፃን ልጅ ሳይዙ እንኳን እኔ ስሜት የላቸውም። ቤት ውስጥ ደግሞ በራራ ነኝ። ለምንድን ነው አላውቅም። እስካሁን መልስ ራሱ አላውቅም። አይዞሽ አይዞሽ የምሬን ነው። ምንም በጣም ነው ደከመኝ። ራስን ማጥፋት ቀላል ነው ግን እዛጅስ ምንድን ነው የምለው? የምሬን ነው። ለፈጣሪ ምን እላለሁ? እሺ ተስፋ እንዳትቆርጥ እግዚአብሔር የምሬ ነው። ግን ልቤ በጣም ደክሞታል። አልቻልኩም። በቃ ሰው ሁላ ኃጢአት እንደሰራው እሺ ህፃን ልጅ መውለድ ኃጢአት ከሆነ አላውቅም። ግን እኔ ከፈጣሪ ወንበር ከማጣ ብዬ ነው ልጅን የወለድኩት እንጂ እንደ ማንኛውም ሰው ማንኛውም ነገር አደረግ ነበር። አልቻልኩም። እሱም ምክንያቱም ለራሴ ያልናት ያደግኩኝ ልጅን ደግሞ መግደል አልችልም። አሁን ደግሞ የት ገባሽ የት ወጣሽ የሚለኝ ሰው እንኳን የለኝም። የኔ ውድቀት የሚያስደስተው ከሆነ አላውቅም። ግን የእውነት እኔ ክፉ አድርጌ ከሆንኩኝ ግራ ቢገባኝ ነው። እግዚአብሔር የማወራው እንኳን ራስ በቅቶ አላውቅም። አይዞሽ በቃ አታልቅሽ። ማን ነው ስምሽ? እኔ ወይናረግ መሀሪ ይባላል። ወይናረግ መሀሪ። አይዞሽ በቃ አይዞሽ።